What's up? ሌላችሁ አነራለ ያው እንደተለመደው እናንተ ዘራ ቦታ ለማድረግ የው ቦታችን ከች ብለናል ከናንተ በተጠበቀው ይህ ቪዲዮ ላይክ ማድረግ አዳዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ይሳክታ ፋሚሊ በለዛ መቀላቀል ትችላላችሁ ወሬያና በዛም ወደ ቪዲዮ let's go ሳነቃቃንቃ ትላንትና አይተዋል ያልጅ ትላንት ጀምሮ ዛሬ የት እንዳለ የትም አይደለም ያለው የትም አገባኝም ላንተ ያለው ይሏል ሰለ ለኛ ነው እዚህኛው ጋር ላይክ ሁለት ሳሩን የምኖራ ነው እሱ ጋር እንደምታይኝ አላሰብኩትም ብዙ የታየ ነገርም የለም እውነቱን ለመናገር ግን በእናታችሁ በቃ ተውኝ እኔ በጣም ነው የምር በጣም ነው ምን ታይቶባት ነው እኔ ደግሞ እንደዛ ሰነፍ ልጅ አይደለሁኝም በቃ እሱ ሀገር ነው የምኖረው እና ብዙ ነገር ደካማ ያደርጋቸዋል በጣም እኔ ብቻዬን ነው ያለሁት የሚያግዙኝ ስራ እንኳን እንቅልፌን ሳልተኛ ነው ስራ ተነስቼ የሚሄደው ምክንያቱም እህት ወንድም የለኝም እኔ ትልቅ እና በእናታችሁ እኔ አልችልም ለምናችሁ ለአሁኑ ማለት ነው እና አይደለም ነገር እንዳታረጉ ይስበር ሁሉ ምን ታግዙ ምን ለአሁኑ በሙሉ ማለት ነው ተዋት እንዳላታስለቅሷት ነገር ግን አታስለቅሷት ባቢ ትወልቁ ባቢ ያለ ቆይ ለምንድን ነው የምታለቅሽ ባቢ ትወጣጣ እሺ ማልሽ አጫውተኛ ታዲያ አጫውተኝ ቀልድ ይመችሻል ሰፈር ውስጥ በጣም ብር የሚጥሉትን ሴትዮ ማን ብለው ቢጠሯቸው ጥሩ ነው ብር ጣሉ እሺ ተጫዋቹ የማይጸር ዶክተር እስኪ እግርሽን ከፍ አድርጊው እንዴ ይሄ ሁሉ ከተማ ነው ቲክቶክ ላይ ቆይቼ ይገርምሻል ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር ግን ምን ዋጋ አለው ህዝቡ የለም አዳራሹ ግን አለ ጋዴም አረተዋት እና ምን እንዳደርግ ትመክረኛለህ ለምን ከፋፍለሽ አታከራዩ ለምን ነው እንዴ ለገቢ ምንጭሽ መስሎኝ እየቀለድክ ነው አሞኝ እኮ ነው ዶክተር ጋር የመጣሁት እመኝኝ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው ያስፈልግሽ እስኪ በእጅሽ አይደለም ሰው መሬት ገዝቶ ያስቀምጣል አንቺ ይዘሽ ትዞሪያለሽ አይደለ ደላላ እንዳይ እንዴ ባትጌ ለማንኛውም ዶክተሩ ሲመጣ ይሻል ማለት አንተ ዶክተር አይደለ አራሪ ሚስቴ ልጅ አስተማሪ ነኝ ታጋሱ ባባ ታንቆቶ አልቃ ይሄ ታጋሱና አልቃ ለምን ስፖርት እንስራ እንስራ በዚህ ነው የሚሰራው ታጋሱና ባባ ጆም እንደሱ ነው እሺ በቃ ያንተ ላኦሮሞ እንሰኝኮ ቢሻንጫላ ነበር ባችስታ ገመቹ ሙቀቴ ገዲቴ ኦኔን ኮቦረኤ ጨቢ ፌዴሮቤ ጉያን ከንኬ ደግሞ እያወራሁልህ ቅድም ሲያስጠላ አንዴ ስዊዘርላንድ ኤምባሲ ቭሎግ ልሰራ እኮ ነው የመጣሁት ማንም ግን የለም ወንበሩ ባዶ ነው ስለው አይ አለም ብለውኛል ወይ ነገሮች ፈጥቶና ምዬ አበቦን ይዟል ግን አይታይም እንደደከመኝ አይታይማ ለብሼ እስኪስታ አይታይም እንደደከመ ወይኔም ደክሞኛል እስከምል የሞከርኩ ነው በቃ ሁሉም ያስደስት የሞከርኩ ነው ግን አልቻልኩም በቃ ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም አሁን ላይ ደግሞ እየደከመኝ ነው እውነቴን ነው እንዴት ልንገራችሁ ቤተሰቦቼ ያው
ከእናንተ ውጭ አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ። ካንዴላው ሰማሽ? በሐራራ ሰዓት እየደወልክ ማለት ነው። በዚህ ሰዓት ይደወላል? እሺ የት አለ ቴሌቪዥኑ? በእናትህ ሰዓት የለኝም በእናታችሁ። ከዚህ ልጅ ጋር መች ነው የተዋወቅኩት? የት አለ? ይኸው ረገጥከው። ምኑን? ይሄን ነው የምሰራው? ምን ማለት ነው? ስገባ እኮ ሶፋን የመሰለኝ እኮ ወንድሜ። ይሄ እንደ ዳንኤል ሰርስማ ከምድር ላይ ዝርያው ራሱ ጠፍቷል እኮ። ኧረ በእናትህ አንተ ሰው ላይ አትላላ። ይሄ ደግሞ ምንድን ነው? ሪሞቱ እንዳይሆን ይሄን ቴሌቪዥን ነው ብለህ ስራልኝ ትላለህ። ስማ ቆይ ማስቀመጫው አለ እንዴ? ተኝተህ ነው የምታየው? ይሄ ነፍሰ ጡር ቴሌቪዥን 40 ዓመት ሙሉ ላላ እንዲህ እስኪመነችት ምንድነው እንደዚህ ነጭ ሆነው? ረጅም ነው እንዲያያችሁበት? አይ አሁን ሰርተክ ብቻ አውጣ። ምንድነው የምሰራው? ይሄን የሚፈታ እኮ መፍቻ የለም እኮ ወንድሜ። ይሄን ማለት ነው ባርከጅኒ እንደዚህ አስኮርክመው። ስማ ምንድነው የሚያክለው? የቤቴ አንጋ እኮ እንዲህ አይጠልቅም እኮ።